ሰላም ሰላም ቅዱሳኖች እንዴት ናችሁ? ጌታ ሰላምና ጸጋ ይብዛላችሁ። ኢቫንጀሊስት አንቀጽ ነኝ። እንዴት ናችሁ? ደህና ናችሁ ወይ? ሎንግ ታይም ፌስቡኮች እንዴት ናችሁ? ቲክቶክ ላይ ፎሎ አድርጉ እስቲ። ቲክቶክ ላይ በጣም በብዛት አሁን እዛ ላይ ስለሆነ በብዛት የማገለግለው ቲክቶክ ላይ ፎሎ አድርጉ። ተባረኩ። ዘመናችሁ ይባረክ። እስቲ ጌታን አምልኩት። ጌታን ከፍ ከፍ እናድርገው። እስቲ ኢየሱስ ጌታ ነው። ሃሌሉያ። ጌታ ስሙ ይባረክ። ዛሬ ዶክተር አፖይንትመንት ነበረኝ። አክቹአሊ ምንም ሆኜ አይደለም። በአመት አንድ ጊዜ ወይም ደግሞ በሁለት አመት አንድ ጊዜ ቼክአፕ እናደርጋለን። ያንን ቼክአፕ አድርጌ ወደ ቤቴ እየገባው ነው። እንዴት ናችሁ ብሩካኖች? እንዴት ናችሁ? ደህና ናችሁ ወይ? ሼር አድርጉ እስቲ። ኢየሱስ ጌታ ነው። አንዳንድ ነገሮች እየተነጋገርን እንሄዳለን አብረን። ሃሌሉያ። ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ጌታ ይባረክ። እግዚአብሔር መልካም ነው ሁሉ ጊዜ ለልጆቹ ሁሉ ጊዜ። እግዚአብሔር ምንድነው? መልካም ነው። የመልካም ሁሉ ምንጭ ነው። እግዚአብሔር ስሙ ይባረክ። ሃሌሉያ። እንደ እግዚአብሔር ያለ ማንም የለም። ወደ ሀሳብ መጣ። ሃሌሉያ። ባባ ስም ይባረክ። ባባ ስም ይባረክ። ሃሌሉያ። ስም ይባረክ። ስም ይባረክ። ስም ይባረክ። ስም ይባረክ። ስም ይባረክ። ኢየሱስ ስም ይባረክ። ስም ይባረክ። ወድሃለው ኢየሱስ ወድሃለው፣ ወድሃለው ጌታ ወድሃለው ኢየሱስ፣ ወድሃለው አባቴ ወድሃለው፣ ወድሃለው ኢየሱስ ወድሃለው። ሲያምልኩት ጌታን ሲያምልኩት ወድሃለው በሉት እስቲ ኢየሱስን። ሃሌሉያ። ደስ ይብላችሁ ባይላችሁ ነገሮች ቢሳኩም ባይሳኩም ኢየሱስ ወድሃለው በሉት። ሃሌሉያ። እንዴት ናችሁ ቤተሰቦች? እንዴት ናችሁ? አይኖ ሼር አላደረኩም ለማንም የሚደርሰው አይመስለኝም ይሄ ቪዲዮ። እስቲ ሼር አድርጉ እናንተ ከቻላችሁ የገባችሁ ሰዎች። ኦፍ ኮርስ በኋላ ይደርሳቸዋል ለብዙዎች ሰዎች። ኢየሱስ ክርስቶስ ጌታ ነው። እንዴት ናችሁ? ደህና ናችሁ ወይ? ፌስቡኮች እንዴት ናችሁ? ደህና ናችሁ ወይ? ወዳችሁ ማከብራችሁ ላይክ ፋሚሊዎቼ እንዴት ናችሁ? ሃሌሉያ። መጽሐፍ ቅዱስ ሲናገር እንዲህ ይላል፣ ኢየሱስ ክርስቶስ ትናንትናም ዛሬም እስከ ዘላለም ሕያው ነው፣ የማይለወጥ የማይሻር። ሃሌሉያ። መዳን ደግሞ በማንም የለም። እንድንበት ዘንድ የተሰጠን ከስሞች ሁሉ በላይ የሆነ ስም የኢየሱስ ክርስቶስ ነው። ሃሌሉያ። ብዙ ነገሮች ዛሬ የምናያቸው የምንመለከታቸው አምላክ ነን የሚሉ ሁሉ አያዱንም፣ የዘላለም ሕይወትም አይሆኑም። የዘላለም ሕይወትን የሚሰጥ ግን የናዝሬቱ ጌታ ኢየሱስ ክርስቶስ ብቻና ብቻ ነው። ስሙ ለዘላለም የተባረከ ይሁን። ስለዚህ ወገኖቼ ዛሬ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ የአባቴ ብሩካኖች፣ የአገሬ ልጆች ወደዚህ ጌታ ሕይወት ወደሚሰጠው ጌታ እረፍት ወደሚሰጠው ጌታ ኑ። ኢየሱስ ክርስቶስ ጌታ ነው። ያሳርፈሃል፣
ታርፊያለሽ። ምድራዊ ረፍትም ዘላለማዊ ረፍትም ታገኛለሽ እህቴ። አምልጪ። ኢየሱስ ክርስቶስ ጌታ ነው። ይሄ የሰማችሁት ቃል እንዳይፈርድባችሁ። ይሄ የሰማችሁት ቃል ወንጌል ተሰብኳል፣ እንደ ጉድ ወንጌል ተሰብኳል። ዛሬ የእግዚአብሔር ቃል እንደ ጉድ ተነግሯል። የአገሬ ልጆች ይሄንን እየሰማችሁ ዝም ብትሉ የሰማችሁት ቃል ይፈርድባችኋል። ስለዚህ ዛሬ አንተ አይደለም፣ ነገ አንተ አይደለም። ወደ እግዚአብሔር ኑ ልጆቼ ሆይ ኑ እያለ ነው ጌታ። ኑ እያለ ነው። አሜን 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 አሜን። ይብዛ። አሜን ይሽብዛ። እህቴ ታዱዬ ተባረኩ። ለበረከቱ ነው። ዘመናችሁ የተባረከ ይሁን። ሼር አድርጉ እስቲ። ኢየሱስ ክርስቶስ ጌታ ነው። አሜን አሜን። አዎ እንደ ጀስት በውስጤ ይሄ ነገር ስለመጣ ነው። ምክንያቱም አንዳንድ ጊዜ ታውቃላችሁ ዶክተር አፖይንትመንት ሄጄ አክቹአሊ ዶክተር አፖይንትመንት ሄጄ ከዛ እየመጣው ነው ያለሁትና በአመት አንድ ጊዜ በስድስት ወር አክቹአሊ በአመት አንድ ጊዜ ሁለት አመት አንድ ጊዜ ቼክ አፕ ታደርጋላችሁ ያለንበት ሀገር ማለት ነው። በተታማሙ ባትታማሙ ከዛ እየመጣው ነው ያለሁትና ጌታ ኢየሱስ ክርስቶስ መልካም አምላክ ነው። በቃ አዲያና ማሻራ ባአዱላ ባጋላ ባዲያና ማሴክሌ ቬጌሌ ቬዲያ አንዳንድ ቦታዎች ኢንተርኔት ችግር አላቸው መሰለኝ። ትንሽ ወጣ አድርጎ መለሰኝ። ኤራ ባሃዳላ ባዲያና ማያራ ባጋላ ባዲያ እግዚአብሔር መልካም ነው። እግዚአብሔር ሁሉ ጊዜ ለልጆቹ እግዚአብሔር ምንድነው? መልካም ነው። ስሙ ለዘላለም የተባረከ ይሁን። ሃሌሉያ። ወገኖቼ ዛሬ በተለያየ ነገር ውስጥ ብታልፉ ያንን ነገር አታስቡት። አዎ ያንን ነገር አታስቢው እህቴ፣ አታስበው ወንድሜ። ያልፋል። ያለህበት ነገር ሁሉ የማያልፍ ነገር ምንም የለም። ግን አንድ ነገር ልምከራችሁ፣ እንደ እግዚአብሔር አገልጋይ፣ እንደ እግዚአብሔር ሴት አቃላችሁ። ዛሬ ሰዎች አንዳንድ ጊዜ እግዚአብሔር አያየንም ብለው ወይም ደግሞ ሰው አያየንም ብለው ክፉ ነገር በሰው ላይ ያደርጋሉ። እግዚአብሔር አያየንም ብለው ወይም ደግሞ ሰው አያየንም ብለው በሰው ላይ ክፉ ነገር ያደርጋሉ። ይሄ ቪዲዮ ለብዙ ሰው እንዲደርስ ፈልጋለሁ። ምክንያቱም እግዚአብሔር በውስጥ ያመጣውን ነገር ስለሆነ ይሄ የምንሰራው ክፉ ነገር ታውቃላችሁ፣ ሰዎች እግዚአብሔር አያየንም እያሉ ብዙ ክፉ ነገር ያደርጋሉ፣ ብዙ ክፋትን ያደርጋሉ። ነገር ግን ወገኖቼ እግዚአብሔር ያያል። መጽሐፍ ቅዱስ ሲናገር ምን ይላል መሰላችሁ? ሰው የዘራውን ያንኑ ያጭዳል ይላል። የአባቴ ብሩካኖች ምን እየዘራችሁ ነው ያላችሁት በህይወታችሁ ላይ? መልካምን ነገር ከዘራችሁ መልካም ነገር ታጭዳላችሁ። ክፉ ነገር ከዘራችሁ ነገር ደግሞ የዘራችኋትን ያችን ክፉ ነገር ታጭዳላችሁ። አንዳንድ ሰዎች የሰውን ነገር ለማበላሸት ተደብቀው እኮ ይሲ አንቺም ማታያቸው ይመስላችኋል፣ አንተም ማታያቸው ይመስላችኋል። እግዚአብሔር ግን ያይሃል። እግዚአብሔር ግን ይመለከታል። የምትሰራው ስራ ክፉ ስራ ደግሞ ከመንገድ ላይ ያስቀርሃል ወንድሜ፣ ከራእይሽ ያስቀርሻል። እንዳይመስልሽ አንቺ በዛ ሰው ክፉ ነገር የሰራሽ፣ አንቺ በዛ ሰው ክፉ ነገር የሰራህ ለዛ ሰው ጉርጓድ ስትቆፍር በቆፈርክበት ጉርጓድ ራስህ ትገባበታል። እንደዚህ አይነት ነገር ውስጥ ያላችሁ እህቶቼና ወንድሞቼ ለምን መሰላችሁ? በህይወቴ ዘመን ሁሉ ያሳለፍኩትን ነገር ነው የምነግራችሁ። መልካምን ነገር ተሰራችሁ፣ ላይፋችሁ ሁሉ መልካምን ነገር ካረጋችሁ ያንን መልካም ነገር እስከ ልጅ ድረስ እንደሚል መጽሐፍ ቅዱስ እስከ ልጅ ድረስ ታጭዱታላችሁ።
መልካምን ነገር ማለት ነው። ክፉ ነገር ከዘራችሁም ደግሞ ያ ክፉ ነገር እስከ ልጅ ልጅላችሁ አንተ ብቻ አይደለም እስከ ልጅ ልጅ ድረስ ይሄዳል። እርግማን ነው፣ እርግማን ነው። ክፉ ስራ መስራት እርግማን ነው። ክፉ ነገር ማድረግ እርግማን ነው። እግዚአብሔር የማይከብርበትን ነገር በተለይ አንዳንድ ሰዎች እግዚአብሔር አያየንም ብለው እግዚአብሔር አይመለከተንም ብለው ክፉ ነገር በሰው ላይ ያደርጋሉ። ጉድጓድ ይቆፍራሉ ያንን ሰው ለማጥፋት። ያንን ሰው በቃል አይደለ። በተለይ ከተቻለ ደግሞ ግሩፕም ሊያደርጉ ይችላል፣ ግሩፕም ሊሰሩ ይችላል። ያ ነገር ግን ያጠፋሃል ወንድም። ያ ነገር ግን እግዚአብሔር ካዘጋጀልህ ራእይ በመንገድ ላይ ያስቀርሃል። ምክንያቱም መንፈስ ቅዱስ ስለተናገረኝ ነው። ለአንድ ሰው መልእክት ይሆናል። ኢየሱስ ክርስቶስ ጌታ ነው። እንደዚህ አይነት ሰዎች እውነቴን ነው የምላችሁ፣ ውጡ ከእንደዚህ አይነት ነገር። መልካምን ነገር አድርጉ። የአገሬ ልጆች ወዳችሁ ማከብራችሁ ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ለምን መንፈስ ቅዱስ ዛሬ እንደሚያናግረኝ አላውቅም። ይኸውልህ የምታደርገው ክፉ ነገር ተመልሶ አንተኑ ነው የሚያጠፋ። የምታደርጊው ክፉ ነገር ተመልሶ አንቺን ነው የሚያጠፋሽ። ግን አንዳንድ ሰዎች ደግሞ አላችሁ ምንም ነገር በማታውቁት ነገር ሰዎች በእናንተ ላይ ክፉ ነገር የሚናገሩ። እናንተ እኮ ምንም ነገር አታውቁ። ሰዎች ስለእናንተ ክፉ ነገር ያወራሉ፣ ስለእናንተ መጥፎ ነገር ያወራሉ። ለትንሹ ያወራሉ፣ ለትልቁ ያወራሉ። በቃ እናንተ ግን ምንም ነገር አታውቁ። እናንተ ግን ከእግዚአብሔር ጋር ነው ያላችሁት። አንቺ ግን ከእግዚአብሔር ጋር ነሽ፣ አንተ ግን ከእግዚአብሔር ጋር ነህ። ሰዎች ግን በመጥፎ ነገር ስለእናንተ ያወራሉ። አንተ ቀጥል፣ መልካምነትን ቀጥል። እሺ? አዎ መልካምነትሽን ቀጥይ። ይኸውልሽ ጠላት በቆፈረው ጉድጓድ እየገባበት አንቺ አልፈሽ ትሄጃለሽ። ኢየሱስ ጌታ ነው። ሃሌሉያ። ያው ጠላት በቆፈረበት ጉድጓድ ማስፓላቫጂላ አዶስቶ ጀለበዲያና ማስታላቫ አዲጋ ሮባሃዳስ ታላቫዲጋ ኑማ ጠላት በቆፈረበት ጉድጓድ ይገባል እያልኩሽ ነው። ጠላት በቆፈረበት ጉድጓድ ይገባል እያልኩ ነው። አንተ ግን መልካምነትን ይዘህ ቀጥል። አንቺ ግን መልካምነትሽን ይዘሽ ቀጥይ። ኢየሱስ ክርስቶስ ጌታ ነው። ለመሰላችሁ እኔ በእግዚአብሔር ቤት ውስጥ ብዙ ቆይቻለሁ። ብዙ ነገር ውስጥ አልፌያለሁ። ብዙ ነገር እንደምነግራችሁ ከኬንያ ጀምሬ ስመጣ ወደዚህ ወደ አሜሪካ ስመጣ ከኬንያ ጀምሬ ብዙ ፈተና ውስጥ አልፌያለሁ። ዛሬ ለአንድ ሰው መውጣት ይሆናል። አሜን ነው የአባቴ ብሩካኖች፣ ለአንድ ሰው መውጣት ይሆናል ዛሬ። ማስኬ ለቬኤደስት ለቬኤጂጋ ኢየሱስ ክርስቶስ ጌታ ነው እያልኩ ነው በነሳን። እሺ? አዎ ጌታ ነው። በብዙ ነገር ውስጥ አልፌያለሁ። በብዙ ነገር ውስጥ ተመላልሻለሁ። በእግዚአብሔር ቤት ውስጥ ማለት ነው። በመልካምነታችሁ ስትቀጥሉ እግዚአብሔር ሁልጊዜ መከራ ሊኖር ይችላል፣ ፈተና ሊኖር ይችላል። ያ ፈተና ግን አይውጥሽም። ያ ፈተና ግን አይውጥህም። ሁልጊዜ መልካምነትን ይዘህ እንደ እግዚአብሔር ቃል ስትጓዝ እግዚአብሔር ግን በክብር ላይ ክብር፣ በክብር ላይ ክብር፣ በክብር ላይ ክብር። ያንቺ ነገር ይጨምራል እንጂ አይቀንስም። ያንተ ነገር ይጨምራል እንጂ አይቀንስም። ስለዚህ ከመልካምነትሽ አትጉደይ፣ ከመልካምነት አትጉደል። ስላንተ መጥፎ ነገር እየተነገረ ነው። አንዳንድ ጊዜ ግሩፕም አለ። ግሩፕ አድርገው ባንቺ ላይ ተነስተዋል። ግሩፕ አድርገው ባንተ ላይ ተነስተዋል። ይነሱ፣ ተዋቸው። ያውልህ ይሄ ካንሰር ነው። ካንሰር በሰዎች ውስጥ ያለ ካንሰር፣ የክፋት ካንሰር፣ ብዙዎችን የበላ፣ ብዙዎችን ያለ ራእይ ያስቀረ፣ ብዙዎችን በመንገድ ላይ ያስቀረ ነው። ስለዚህ አንቺ ከነሱ ክፋት ጋር አትተባበሪ። ከነሱ ክፋት ጋር አንተ አትተባበር። ማራባሃዳስ ታለባ አጂላ ዶስቶ አንድ ሰው ዛሬ እየወጣ ነው። አንድ ሰው ዛሬ ወደ ንስሐ እየተመለሰ ነው። አንድ ሰው ዛሬ ወደ እግዚአብሔር ሐሳብና ፍቃድ እየተመለሰ ነው። ኢየሱስ ክርስቶስ ጌታ። አንቺ ግን ከክፋታቸው አትተባበሪ። አንተ ግን ከክፋታቸው አትተባበር። ከእግዚአብሔር ቃል ጋር ጨክን። እግዚአብሔር ቃል ሲናገር ምንድነው የሚለው? አንተ መልካምን አድርግ ይላል።
ብቻ አንተ ከሱ ጋር ተስማማ ሰላምም ደግሞ ይሆንልሃል ይላል። ከሱ ጋር ስትስማሚ ነው እንጂ ከክፋት ጋር ስትስማሚ ከክፋት ጋር ስትስማማ ሰላም አይሆንም፣ ሰላም የለም። ስለዚህ የአባቴ ብሩካኖች የምወዳችሁ ማከብራችሁ ምን ልላችሁ ፈልጌ ነው፣ ስላንቺ መጥፎ ነገር እየተነገረ ነው፣ ስላንተ መጥፎ ነገር እየተነገረ ነው። ያ ብቻ አይደለም፣ ግሩፕ አድርገው ባንቺ ላይ እየተነሱ ነው፣ ባንተ ላይ እየተነሱ ነው። ችግር የለውም፣ በቆፈሩ ጉድጓድ እነሱ ይገቡበታል፣ አንተ ግን አልፈህ ትሄዳለህ። መልካምነትን አትልቀቅ እያልኩኝ ነው። ከመልካምነት አትውጣ፣ መልካምነትን አትልቀቅ፣ ከመልካምነት አትውጣ እያልኩ ነው። ኢየሱስ ክርስቶስ ትናንትና ዛሬም እስከ ዘላለም ሕያው ነው። በሕይወቴ ዘመን ሁሉ ከጌታዬ ጋር ሆኜ ሰው በኃይሉ አይበረታም ይላል አይደል? መጽሐፍ ቅዱስ ሲናገር እኮ ሰው በኃይሉ አይበረታም ይላል። የእግዚአብሔር ጸጋ ያግዛቸዋል። የእግዚአብሔር ጸጋ ያግዛቸዋል። ከእንደዚህ አይነት ነገር ላይ ለመጨከን ከመንፈስ ቅዱስ ጋር ከቃሉ ጋር ለመጨከን የእግዚአብሔር ጸጋ ያግዛቸዋል። ደግሞ ጌታ ፍቃድ ሰጥቶናል እኮ አያችሁ። አንዳንድ ሰው ፍቃዱን አሳልፎ ለሰይጣን እየሰጠ ለሰይጣን ሐሳብና ለሰይጣን ፍቃድ እኛ አንችልም በጸጋው ነው እንጂ ይላል። ኦፍ ኮርስ ጸጋው እኮ የተሰጠን እኮ ከክፉ ነገር እንድንርቅ እኮ ነው ጸጋው የተሰጠን። ከክፉ ነገር እንድናመልጥ እኮ ነው ጸጋው የተሰጠን እንጂ ጸጋው እኮ ከኃጢአት ጋር ተባበሩ አይልም። ጸጋው እኮ ከክፉዎች ጋር ተባበሩ አይልም። ጸጋው እኮ ከእግዚአብሔር ሐሳብና ፍቃድ ወጣችሁ ከክፉዎች ጋር ተባበሩ አይልም። ውጣ ከዛ ወንድሜ እህቴ ውጪ ከዛ። ይው ካንሰር ነው አልኩሽ። ልክ ካንሰር ምንድነው የሚያደርገው? ውስጥሽን ነው የሚበላው። ውስጥሽን ነው የሚበላው። ሰውነትህን አጥንትህን ነው የሚበላው ካንሰር። ዛሬም ክፉዎች እንደዚህ ናቸው። አንተ ክፉ ነገር ባደረግክ ቁጥር አንተ አታውቀውም። አጥንት እየተበላ ደም እየተበላ ምን እየተበላ ነው? እየተበላ ነው። ውስጥ በቃ እየተበላ ነው። መንፈሳዊ ነገርህ እየተበላ ነው። መንፈሳዊ ነገርሽ እየተበላ ነው። አው ክፉ ባደረግሽ ቁጥር ክፉ ባደረግሽ ቁጥር ክፉ ካንሰር ነው አለኝ ጌታ። ጌታ ምን አለኝ መሰላችሁ? ክፉ ማድረግ፣ በሰው ላይ ክፉ ማድረግ፣ በሰው ላይ ክፉ ማሰብ፣ ለሰዎች ጉድጓድ መቆፈር ራሱን የቻለ ትልቅ ካንሰር ነው አለ። ይሄ ካንሰር ሰዎችን ልክ ነቀዝ ታውቃላችሁ? ነቀዝ እኔ ገጠር ልጅ ስለሆነ ነቀዝ አውቃለሁ። ነቀዝ ምን እንደሆነ ታውቃላችሁ? ነቀዝ ስንዴ አሁን የገበሬ ልጅም ስለሆንኩ በደንብ አድርጌ አውቃለሁ። ክብር ለኢየሱስ ክርስቶስ ይሁን። እና ስንዴ አባታችን ስንዴ አምርቶ ጎተራ ውስጥ ያስገባል። ጎተራ ውስጥ ሲያስገባ አሁን ያ ስንዴ ስታዩት እንዳለ ስንዴው ያለ ነው የሚመስለው ስንዴው ግን አውጥተው ፋዘር ስንዴውን ለመጠቀም ሲሞክር ውስጡ ባዶ ነው። ምንድነው ዳዲ ብለን ስንጠይቀው ነቀዝ በልቶት ነው ይላል። ነቀዝ በውስጡ ገብቶ እኛ ሳናውቀው ቀስ በቀስ በልቶት ነው። ነቀዝ በልቶት ነው። ይሲ ውስጡን ቦርብሮ ባዶ ቀፎ አስቀርቶታል። ስንዴውን ስትመለከቱ ከላይ ስንዴ ነው ያለ ይመስላል። ስለዚህ ዛሬም ክፋት እንደዚህ ነው። ልክ እንደዚህ እንደነቀዝ ነው። መንፈሳዊ ነገራችሁን ይበላል፣ ህይወታችሁን ይበላል፣ እድገታችሁን ይበላል፣ የእናንተ ማንነት ይበላል። እግዚአብሔር ይገስጸው። ስለዚህ አባቴ ብሩካኖች በዚህ በክፉ ነገር ውስጥ አትተባበር። እውነቴን ነው የምልሽ። በመንገድ ላይ ነው የሚያስቀርሽ። ወጣቶች ከሆናችሁ በመንገድ ላይ ነው የሚያስቀራችሁ። አዛውንቶች ከሆናችሁ እግዚአብሔር ያዘጋጀላችሁ ስፍራ ሳትደርሱ በመንገድ ላይ ነው የምትቀሩ። ስለዚህ ተመለሱ፣ ጌታ ተመለሱ እያላችሁ ነው። አዎ ጌታ ተመለሱ። ነቀዝ ነው፣ ያጠፋሃል። ንስሐ ገብተህ ተመለስ። ላንተ ነው፣ ይጠቅምሃል። አይኖ እንደዚህ አይነት ስብከት እልል አያስብልም፣ አያዘልልም፣ ግን ከሞት ያድንሃል። ራእይ ከመጨንገፍ ያድንሃል። እንደዚህ አይነት ስብከት ዛሬ የለም። ይሳካልሃል፣ ይሆንልሃል። እንዴት አድርጎ ይሳካልሃል? በክፋት ተሞልተህ። እንዴት አድርጎ ይሳካልሻል? በክፋት ተሞልተሽ። እንዴት አድርጎ ይሳካልሻል? በጥላቻ ተሞልተሽ። አይሳካልሽም። እኔ ልንገርሻለሁ፣ አይሳካልህም።
አይሳካልም። ከእግዚአብሔር ሐሳብና ፍቃድ ወጣ አይሳካልም። ይመስልሃል ለጊዜ ተሳካ ይመስልሃል? ነው አይሳካም። ውሸት ነው። ምክንያቱም የእግዚአብሔር ቃል አይናገረንም እንደዛ። ዘዳግም 38 ላይ የእግዚአብሔር ቃል እንደሚናገረው አላ አይደለ? ይሄን ብትሰሩ ቃሌን ብትሰሙ ቃሌን ብታደርጉ መልካም ነገር ብታደርጉ መልካም ነገር ይሆንላችኋል ይላል። መልካም ነገር ይሆንላችኋል ይላል ኢየሱስ ክርስቶስ ጌታ ነው። ስለዚህ የአባቴ ብሩካኖች ይሄ ቪዲዮ ለብዙ ሰዎች እንዲደርስ እፈልጋለሁ። ስለዚህ አይኖ በጣም ከመልእክቴ ትንሽ ለየት ያለ ነው ታውቃላችሁ። እኔ መልእክት ብዙውን ጊዜ ስትሮንግ ነው። አንድ ሰው ከሰማ ይበቃኛል። አንድ ሰው ሰምቶ ከተፈወሰ ከዳነ ታዘዝ በጣም በቂ ከበቂም በላይ። ስለዚህ የአባቴ ብሩካኖች ወዳችሁ ማከብራችሁ ኢቫንጀሊስት አንቀጽ ነኝ። ለማታውቁኝ ኢየሱስ ክርስቶስ ጌታ ነው። በህይወቴ ዘመን ሁሉ ብዙ ፈተና ውስጥ አልፌያለሁ። ብዙ መከራ ውስጥ ከልጅነቴ ጀምሮ ማለት ጌታን ካገኘሁት ጊዜ ጀምሮ ብዙ ነገር ውስጥ አልፌያለሁ። ከጌታ ጋር ሆኜ ግን አንድ ቀን አላፈርኩም። እሺ አዎ፣ ለምን ያለፍኩበትን ላይፌን ነው የምነግራችሁ። አሁን እኔ ዝም ብሎ ንግግር አይደለም የምነግራችሁ፣ ያለፍኩበትን ላይፌን ትማሩበት እንደሆን ብዬ ነው የምነግራችሁ። ፈተና ልትጠላ ትችላለህ፣ ልትገፋ ትችላለህ። ሰዎች በቃ ከነሱ ሐሳብና ፍቃድ ጋር ካልተስማማሽ ሰዎች ሊጠሩሽ ሊገፉሽ ይችላሉ። that's okay, that is okay። ይሁን፣ ችግር የለው። እግዚአብሔር ካንቺ ጋር ካለ በቂ፣ ኢየሱስ ካንቺ ጋር ካለ ከበቂም በላይ። አዎ፣ ስለዚህ ጨክኑ የአባቴ ብሩካኖች። በተለይ በዚህ በመጨረሻው ዘመን መጨረሻ ውስጥ ነው ያለነው። አሁን ኃይለኛ በቃ አንቲ ክራይስት የሚሰራበት ክፋት የሞላበት ዘመን ውስጥ ነው ያለነው። ስለዚህ ጨክኑ፣ አይዟችሁ የአባቴ ብሩካኖች፣ ጨክኑ ከእግዚአብሔር ሐሳብና ፍቃድ ጋር ጨክኑ። አንቲ ክራይስት እንደ ጉድ የሚሰራበት ዘመን ውስጥ ነው ያለነው። አንቲ ክራይስት እንደ ጉድ እየተንቀሳቀሰ ባለበት ነገር ውስጥ ነው ያለነው። ነገር ግን ጨክኑ። ለምን መሰላችሁ? እሱ ከኢየሱስ አይበልጥም። ባንቺ ውስጥ ያለው ኢየሱስ ዓለም ካለው ይበልጣል። ባንተ ውስጥ ያለው ኢየሱስ ዓለም ካለው ይበልጣል። ስሙ ለዘለዓለም የተባረከ የተወደሰ የተቀደሰ ይሁን። ወዳችኋለሁ፣ አከብራችኋለሁ። ዘመናችሁ የተባረከ ይሁን። በቃ መልእክቴ ዛሬ ምንድነው? በመልካምነትሽ ቀጥይ፣ በመልካምነትህ ቀጥል። ፈተና አለ፣ ችግር የለውም። ፈተና አለ፣ ችግር የለውም። ተነስተውብሻል፣ በጣም ብዙ ሆነው ተነስተውብሻል፣ ችግር የለውም። እግዚአብሔር ካንቺ ጋር ነው። እግዚአብሔር ካንተ ጋር ነው። አሜን አሜን። የአባቴ ብሩካኖች እግዚአብሔር ካንቺ ጋር ነው። ቀጥይ፣ እግዚአብሔር ካንተ ጋር ነው። ቀጥል። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁንለት። ክብር ለነገስታት ንጉስ፣ ክብር ለጌቶቹ ጌታ፣ ክብር ለማይሻረው፣ ክብር ለማይነቃነቀው፣ ክብር ላኖረን፣ ክብር አቅም ለሆነን፣ ክብር ጉልበት ለሆነን፣ ክብር ጸጋውን ላበዛልን፣ ክብር ምሕረቱን ላበዛልን ለናዝሬቱ ለጌታ ለኢየሱስ ክርስቶስ ይሁንለት። የተባረካችሁ የአባቴ ብሩካኖች፣ መንፈስ ቅዱስ ይሄንን ነገር ጀስት በውስጤ ስላመጣ ነው። ኢየሱስ ክርስቶስ ጌታ ነው። ወዳችኋለሁ። ፌስቡክም ጌታ በረዳኝ መጠን ገባለሁኝ። እግዚአብሔርን ቃል እንደበፊቱ ሼር አደርጋችኋለሁ። እግዚአብሔር ይረዳኛል። ጸልዩልኝ። ኢየሱስ ክርስቶስ ጌታ ነው። ሞር ደግሞ ቲክቶክ ላይ እያገለገልኩኝ ነው ያለሁት። ቲክቶክ ኢቫንጀሊስት አንቀጽ እዛ ፔጅ ላይ አለ። እዛ ላይ እንትን ማድረግ ትችላላችሁ ማለት ነው። ኢንጆይ ማድረግ ትችላላችሁ። ቲክቶክ ላይ ፎሎወር ማድረግ ትችላላችሁ። አንዳንድ ጊዜ በሳምንት አንድ ጊዜ ላይቭ እዛ ላይም ስለምገባ ማለት ነው። እና አይዟችሁ፣ በመልካምነታችሁ ቀጥሉ። እሺ፣ በመልካምነታችሁ። እኔ ይሄንን አሁን ያካፈልኳችሁ ጀስት የሆነ ነገር በውስጤ ስለመጣ ወይ ደግሞ መናገር ስለፈለኩ አይደለም። ኖ። ይሄንን ያካፈልኳችሁ ከህይወቴ ነው።
ከመልካም ነገር ጋር ከእግዚአብሔር ሐሳብና ፍቃድ ጋር መጨከን ፍሬያማ ያረግሻል፣ ፍሬያማ ያረግሃል። ክብር ለኢየሱስ ክርስቶስ ይሁንለት። ከእግዚአብሔር ጋር መጨከን ወይም ደግሞ ከሱ ጋር መወሰን ፍሬያማ ያደርግሃል። አትነቃነቅ። ቃሉን ይዘህ ቁም። ቃሉን ይዘሽ ቁሚ። አሜን። እንደ እግዚአብሔር ቃል ያልሆነ ነገር ሁሉ ሪጀክት አልፈልግም፣ ይሄ ያጠፋኛል አልፈልግም። እግዚአብሔር ሐሳብና ፍቃድ ያልሆነ ነገር አልፈልግም። አሜን። አልፈልግም። ምን ያረጋል? እንደ እግዚአብሔር ሐሳብና ፍቃድ ያልሆነ ነገር እንዳልኳችሁ ካንሰር ነው። ካንሰር ውስጥህን ነው የሚበላው፣ ውስጥሽን ነው የሚበላው። ከሳስ ገስግሶ ገስግሶ ይጥርሻል። ያለ ራእይሽ በመንገድ ላይ ነው የሚያስቀርሽ። ያለ ራእይህ በመንገድ ላይ ነው የሚያስቀርክ። አሜን። ጆዬ ተባረክ። ቲክቶክ ላይ ፎሎ አድርጌያለሁ እያልክ ነው። ተባረክ። ለበረከቱ ኢየሱስ ክርስቶስ ጌታ ነው። ጌታ ስሙ ለዘላለም የተባረከ ይሁን። ሃሌሉያ። መንፈስ ቅዱስ ስም ይባረክ። ለብዙዎች መልእክት ይሆናል። ሼር አድርገዋለሁ ቪዲዮውን። እናንተም ሼር አድርጉት ግሩፕ ላይ ሁሉ። ለምን አንድ ሰው ይወጣል ዛሬ ካለበት ነገር አንድ ሰው ይወጣል። በመልካምነትሽ ቀጥይ። ትልቁ መልእክቴ በመልካምነትሽ ቀጥይ። በመልካምነት ቀጥል። አትወድቅም። ይኸውልህ ወደ ኋላ የቀረሽ ሊመስልሽ ይችላል። ወደ ኋላ የቀረሽ ሊመስልሽ ይችላል። አልቀረሽም፣ አልቀረሽም። ቀጥይ። በመልካምነትሽ ቀጥይ። በመልካምነትህ ቀጥል። አልቀረህም ወደ ኋላ፣ አልቀረሽም ወደ ኋላ። እንደውም ፊተኛ ሆነሽ አብበሽ ለምልመሽ ጌታ ያለሽ ጌታ የተናገረሽን ነገር ሁሉ በሕይወትሽ ላይ ተከናውኖ ጠላትሽ እየተቀበረ እስከ ወዳኛው ባይንሽ እስከማታዩ ድረስ አንቺ ግን ትቀጥያለሽ። አንተ ግን ትቀጥላለህ። ስለዚህ በመልካምነት ቀጥል። መልእክቴ ዛሬ በመልካምነት ቀጥል። በመልካምነትሽ ቀጥይ። ጌታ ኢየሱስ ክርስቶስ ስሙ ለዘላለም የተባረከ ይሁን። ዙፋኑ ለዘላለም የተባረከ ይሁን። ማደሪያው ለዘላለም የተባረከ ይሁን። በመልካምነትሽ ቀጥይ። በመልካምነት ቀጥል። ሃሌሉያ ሃሌሉያ። ታንክ ዩ ጂሰስ። ስም ይባረክ። እየነዳሁኝ ነው። ኦልሞስት ቤቴ ልደርስ ነው እያወራችሁ ማለት ነው። ጌታ ኢየሱስ ስሙ ለዘላለም የተባረከና የተወደሰ የተቀደሰ ይሁን። እንደ እግዚአብሔር ያለ ማንም የለም። ክፋት ካንሰር ነው። ክፋት አጥንትሽን ነው የሚበላው። ክፋት ደምሽን ነው የሚበላው። ክፋት በረከትሽን ነው የሚበላው። ክፋት ሕይወትሽን ነው በመንገድ ላይ የሚያስቀረው። ክፋት ወንድሜ በመንገድ ላይ ነው የሚያስቀርህ። ከራእይህ ነው በመንገድ ላይ የሚያስቀርህ። አንተ ሰው አያየኝም ብለህ ብዙ ስራ እየሰራ ሊሆን ይችላል። በእህትህ ላይ ክፋት፣ በወንድምህ ላይ ክፋት፣ በተለያየ አንዳንድ ሰዎች ደግሞ በሰው ትዳር መካከል ሁሉ ይገባሉ። በሰው ትዳር መካከል እየገቡ የሰውን ትዳር ለማፍረስ የሰውን ትዳር በቃ ለመበተን ይሰራሉ። ሲፈልጉ በቃ በተለያየ ነገር ይሰራሉ። እግዚአብሔር እያየህ ነው። እግዚአብሔር እያየሽ ነው። እግዚአብሔር እያያችሁ ነው። ይኸው እግዚአብሔር ዝም ሲልክ የንስሐ ጊዜ እየሰጠህ ነው። እግዚአብሔር ዝም ሲላችሁ የንስሐ ጊዜ እየሰጣችሁ ነው እንጂ ከኃጢአታችሁ ጋር ተባብሮ እንዳይመስላችሁ። ከኃጢአትሽ ጋር ተባብሮ እንዳይመስል። ዛሬ አንድ ሰው ወደ ንስሐ ይመለሳል። ምክንያቱም መንፈስ ቅዱስ ነው ይሄንን ነገር ወደ ውስጥ ያመጣው። ይኸው እግዚአብሔር ዝም ያለክ ይኸው ከኃጢአትህ ጋር ተባብሮ እንዳይመስል፣ ከኃጢአትሽ ጋር ተባብሮ እንዳይመስልሽ። እግዚአብሔር ዝም ያለሽ የንስሐ ጊዜ ነው የሰጠሽ። የንስሐ ጊዜ ነው እየሰጠህ ያለው። ወዮ የእግዚአብሔር እጅ የመጣችለት የማዝነው ያኔ ነው። ወዮ የእግዚአብሔር እጅ የመጣችለት ያ ነው የሚያስፈራው። መጽሐፍ ቅዱስ ሲናገር ምንድን ነው የሚለው?
ጥርስ ማፏጨት ይሆናል ይላል። ጥርስ ማፏጨት ይሆናል ይላል። ለቅሶና ዋይታ ይሆናል ይላል። ማን? እጁ ስትመጣ፣ ጣቱ ስትመጣ፣ የእግዚአብሔር እጅ ጣቱ ስትመጣ፣ እጁ በቤት ላይ ስታንጎዳጉድ። ምክንያቱም ተመለስ ይልህ እምቢ ብለሃላ። ተመለስ ይልሽ እምቢ ብለሻላ። እምቢ ባልሽበት ነገር ላይ የእግዚአብሔር እጅ ነው የምትመጣብሽ። የእግዚአብሔር እጅ ነው የሚመጣብህ። ይሄ ቪዲዮ is so important። በጣም አንድ ሰው ከሞት የሚታደግ ቪዲዮ ነው። አንድ ሰው ከሞት የሚታደግ ቪዲዮ ነው ይሄ ቪዲዮ። አይ ኖ ብዙን ጊዜ የኔ ስብከት ኃይሉ የሚያስብል ነው። ትባረካለሽ ትባረካለህ የሚል ነው። ግን አንዳንድ ጊዜ ደግሞ መንፈስ ቅዱስ አንድ ሰው ሊያስመልጥ ሲፈልግ ስትሮንግ ቃል ይናገራል። አንድ ሰው ከሞት አንድ ሰው ከመንገድ ላይ ሊያስመልጥ ሲፈልግ ስትሮንግ ቃል ይናገራል። ስለዚህ ወገኖች ከክፋት ውጡ፣ ከክፋት ውጡ። በመንገድ ላይ ነው የሚያስቀራችሁ። በመንገድ ላይ ይህን ነገር በጣም እንድደጋግመው ነው ውስጥ ያለ። በቃ ውጡ ከክፋት። አዎ ንስሐ ግቡ። እስከ ዛሬ ድረስ ባደረጋችሁት ነገር ራሱ እግዚአብሔር ሆይ ምሕረት አድርግልኝ፣ በቃ ምሕረት አድርግልኝ። በድያለሁ፣ እንደ ቃልህ አልሄድኩኝም፣ ከቃል ወጥቻለሁ። በእህቴ ላይ በወንድሜ ላይ ክፋትን ነገር አድርጌያለሁ። በውሸት ስም አጥፍቻለሁ። በውሸት ብዙ ነገር ተናግሬያለሁ። እግዚአብሔር ሆይ ምሕረት አድርግልኝ ብላችሁ ተመለሱ። ተመለሱ፣ እሺ ተመለሱ። አዎ አለበለዚያ እሱ ከባድ ነው። እግዚአብሔር ቃል እንደሚናገር ጥርስ ማፋጨትና ለቅሶ ዋይታ ይሆናል ይላል። አባቴ ቶሎ ብለህ ተመለስ። እህቴ ቶሎ ብለሽ ተመለሽ። ልጆቼ ቶሎ ብላችሁ ተመለሱ። አዎ ተመለሱ፣ ተመለሱ። ጌታ ተመለሱ እያላችሁ ነው። በዚህ በማለዳ ድምፁን ሰምታችሁ አትሰርዙ። ድምፁን ሰምታችሁ ሪጀክት አታድርጉት። ጌታ ነው ና ተመለሱ። ጌታ ይባርካችሁ። ወዳችኋለሁ፣ አከብራችኋለሁ። ይሄንን ነገር የምናገረው ለምንድን ነው? አንድ ሰው ከሞት እንዲያመልጥ ነው። አንድ ሰው ከሲኦል ከእሳት ውስጥ አምልጦ ወደ እግዚአብሔር መንግስት እንዲመጣ ነው። የአገሬ ልጆች ክፋት ጥሩ አይደለም። ክፋት ጥሩ አይደለም። ክፋት እውነቴን ነው ብላችሁ ከህይወቴ የተማርኩትን ነውና መልካምን ነገር በማድረግ ዘመናችሁ ይታወቅ። ጥሩ ነገር በማድረግ ዘመናችሁ ይታወቅ። ለመሰላችሁ ፍሬያችሁ ያማረ ይሆናል። ፍሬያችሁ ያማረ ይሆናል። ፍሬያችሁን ትበላላችሁ። የዘራችሁትን መጽሐፍ ቅዱስ እኮ እውነት ነው። መጽሐፍ ቅዱስ እውነት እኔ ራሴ በህይወቴ ላይ አይቼዋለሁ። ሰው የዘራውን ያንኑ ያጭዳል። እኔ ጻድቅ ነኝ ማለት አይደለም። እንደዚህ ስልሽ እንዳትሳሳቱ። እኔ ጻድቅ አይደለሁም። በእግዚአብሔር ጸጋ ግን የእግዚአብሔር መንፈስ ግን እያገዘኝ እንደ እግዚአብሔር ቃል ለመኖር እሞክራለሁ። ያቺ ነገር ግን ጠቀመች። ያቺ ነገር ግን አገዘች። ሃሌሉያ ስሙ ይባረክ። እንዲህ ስታደርጉ ሁሉ ጊዜ ፈንዲሻ ናችሁ። የደስታችሁ ዘይት በውስጣችሁ በቃ መልካም ነገር ካለ ራሱ ውስጣችሁ በደስታ የተሞላ በቃ ስራችሁ ቦታ 8 hours ስትሰሩ እኔ አንዳንድ ጊዜ 8 ሰዓቱ እንደ 8 ደቂቃ ይሆንብኛል። እሺ ደቂቃ ነው ያልኩት። 8 ሰዓቱ እንደ 8 ደቂቃ ጨርሼው ነው ወደ ቤት የምገባው። ስራዬ ራሱ ሳይታወቀኝ ማለት ነው። ሳይታወቀኝ በቃ ፈንዲሻ እንደሆናችሁ በንጹህ ልቦና ስትመላለሱ፣ በንጹህ ልቦና ስትሄዱ ህይወታችሁ እንደዛ ነው የሚሆነው። የደስታ የሰላም ውጊያ አለ እኮ። እናንተ ግን ፈንዲሻ። ሃሌሉያ እናንተ ግን በደስታ ፊልጵስዩስ 4:4 ላይ የእግዚአብሔር ቃል እንደሚናገረው ምንድነው የሚለው? በጌታ ደስ ይበላችሁ ይላል። ደግሜ እላለሁ በጌታ ደስ ይበላችሁ ይላል። ክብር ለኢየሱስ ክርስቶስ ይሆንልን። ክብር ለነገስታት ንጉስ፣ ክብር ለጌቶቹ ጌታ። ይሄን ደስታ የምታገኙት በውስጣችሁ መልካም ነገር ስታስቡ፣ በውስጣችሁ መልካም ነገር ሲኖር ነው።
ከእግዚአብሔር ሐሳብና ፍቃድ ጋር ስትጨክኑ ነው። ከሰዎች ሐሳብና ፍቃድ ጋር አይደለም። ዛሬ ሰዎች የሚጨክኑ ከሰዎች ሐሳብና ፍቃድ ጋር ለምን? እንዳይቀየመኝ እንዳትቀየመኝ ወይም ደግሞ ነገ ጠዋት ጓደኛ የለኝም ጓደኛ አይኖረኝም ስለዚህ እሷን ሰምቼ ግሩፕ አድርጌ በግሩፕ በንቀሳቀስ ይሻለኛል አጭ ምን ያደርግልኛል ይላሉ። ከእግዚአብሔር ሐሳብና ፍቃድ ይወጣሉ። ከዛ አይሙሯቸው በጭንቀት የተለያየ ነገር መከራ በህይወታቸው ላይ መከራ አይሙሯቸው በጭንቀት ላይፋቸው ሁሉ በጭንቀት ላይፋቸው ሁሉ በመከራ ታያቸው። እነዚህ አይነት ሰዎች ያስታውቃሉ ራሱ ያስታውቃሉ። ወክስ ያረጉ ራሱ ያስታውቃሉ። ኑሯቸው ራሱ የመከራ ከጌታ ጋር ስትሆን ግን መከራ እያለ አንተ ከፍታ ላይ ሆነ ነው የምትሄደው። መከራው እያለ አንቺ ከፍታ ላይ ሆነሽ ነው የምትሄጂው። ክብር ለኢየሱስ ክርስቶስ። መልካም አድርጉ የአባቴ ብሩካኖች፣ መልካም አድርጉ። እኔ ጌታ ደስ ይለኛል። ወርሺፕ ነው ማድረግ። ሰነዳ ወርሺፕ፣ ኪችን የውስጥ ወርሺፕ፣ ስራዬ ቦታ ወርሺፕ። ኤፌስ ማነው ፊልጵስ 4:4 ላይ የእግዚአብሔር ቃል እንደሚናገር በጌታ ደስ ይበላችሁ። ደግሜ እላለሁ በጌታ ደስ ይበላችሁ። ሁኔታው እያለ ብዙ ነገሮች እያሉ በጌታ ግን ደስ ይለኛል። ለምን ቢባል ይሄንን ጌታ የሚወስድብኝ ማንም የለም። ይሄንን ጌታ የሚወስድብሽ ማንም የለም። ክብር ለኢየሱስ ክርስቶስ። አንቺ ካላስወሰድሽ አንተ ካላስወሰድከው እንዴት አድርጌ ነው ማስወሰደው? ኢቫንጀሊስት አንቀል ትችያለሽ። እንዴት አድርጌ ነው ጌታን ማስወሰደው ልትል ትችላለህ። መንፈስ ቅዱስ ቅዱስ ነው። አሜን አሜን አይደል እንዴ? ጌታ ኢየሱስ ክርስቶስ ሲናገር ምንድነው ያለው? እኔ ቅዱስ እንደሆንኩኝ። ቅዱስ ማለት ሰው ወንድና ሴት ግንኙነት ብቻ ይመስላችኋል? ኖ፣ ያንንማ የዳነ ሰው አያደርግም። እኛ የዳነ ሰዎች ያንን እዛ ነገር ውስጥ እንገባለን ብዬ አላስብም። ግን ቅድስና የአንደበት ቅድስና፣ የውስጥ ቅድስና፣ የልብ ቅድስና እንደዛ ስታደርጊ ሰላምሽ የበዛ ሰላምህ የበዛ ደስታህ የበዛ ይሆናል። አለበለዛ ግን መንፈስ ቅዱስ እሱ ቅዱስ ስለሆነ በተለያየ ነገር በክፋት በአድመኝነት ከክፎች ጋር በመተባበር እንደዛ ስታደርግ ግን ምንድነው የሚሆነው? መንፈስ ቅዱስ ካንተ እየራቀ ይሄዳል። መንፈስ ቅዱስ ካንቺ እየራቀ ይሄዳል። መንፈስ ቅዱስ ከናንተ እየራቀ ይሄዳል። መንፈስ ቅዱስ አይወሰድብን ወገኖች። ሁሉ ነገር ቢወሰድብን መንፈስ ቅዱስ ባይወሰድብን ይሻላል። አዎ፣ አጽናኙ፣ መካሪው፣ ቃሉን የሚገልጽልን፣ ቃሉን የሚያስተምረን መንፈስ ቅዱስ አይሄድብን። መንፈስ ቅዱስ አይወሰድብን። ኢየሱስ ክርስቶስ ጌታ። እሱ ከተወሰደብን ግን በጣም መጥፎ ከባድ ነው። በጣም በህይወታችን ላይ ከባድ ነው የሚሆነው። ስለዚህ ጌታ ኢየሱስ ክርስቶስ ሲናገር ምን አለ? እኔ ቅዱስ እንደሆንኩ ቅዱስ ቅዱስ መጽሐፍ ቅዱስ ቅዱስ እያሉ መስበክ ብቻ አይደለም። ቅዱስ ቅዱስ ሃሌሉያ እያሉ መድረክ ላይ ወጥቶ መዘመር ብቻ አይደለም። ቅድስና ማለት ቃሉን በእውነትና በመንፈስ መኖር፣ ቃሉን በእውነትና በመንፈስ መኖር። ክብር ለኢየሱስ ክርስቶስ ይሆናል። ጌታ ጸጋውን ያበዛልሻል። አንቺ ስትጀምሪ እግዚአብሔር ጸጋውን ያበዛልሻል። እንዴት እችለዋለሁ ይሄንን ሁሉ ልትይኝ ትችላለሽ? እንዴት እችለዋለሁ እኔ ይሄንን ልትሉኝ ትችላላችሁ? የእግዚአብሔር ጸጋ የማያስችለው ነገር የለም። መንፈስ ቅዱስ የማያስችለው ነገር የለም። የማያስችለው ነገር የለም። ክብር ለነገስታት ንጉስ፣ ክብር ለጌቶች ጌታ፣ ክብር ለማይሻረው፣ ክብር ለማይነቃነቀው። አያችሁ፣ የዶክተሬ ኦፊስ ከቤቴ ይርቃል ትንሽ። የነዳው ነው እስካሁን ድረስ ተመካከረን ያለ ነው። ይሄ ምክር ነው ዛሬ፣ ስብከትም አይደለም። ምክር ጥሩ ምክር ደግሞ መልካምን ነገር ታመጣለች። ጥሩ ምክር መልካምን ነገር ያመጣል። ክብር ለኢየሱስ ክርስቶስ ይሁንለት። ሃሌሉያ። ኦ ኢየሱስ ክርስቶስ አንተ ትልቅ ነህ። አንተ ኤልሻዳይ ነህ። አንተ አዶናይ ነህ። አንተ ሁሉን ቻይ ነህ። ስምህ ለዘለዓለም የተባረከ የተወደሰ የተቀደሰ ይሁን።
ስለዚህ ዛሬ መልእክቴ መልካምነትሽን አትልቀቂ ነው። መልካምነትን አትልቀቅ። ብዙ ነገር ውስጥ አለ፣ ችግር የለውም። መልካምነትሽን አትልቀቂ። ብዙ ነገር ውስጥ እያለፍሽ ነው፣ ግድ የለም። መልካምነትሽን አትልቀቂ። አሜን። መልካምነትሽን ሊያስለቀቅሽ የሚመጣ ነገር ብዙ ነገር አለ። ብዙ ነገር አሁን በተለይ በአሁኑ ዘመን ቅድም እንደነገርኳቸው አንቲ ክራይስት እንደ ጉድ የሚሰራበት ዘመን፣ ክፋት እንደ ጉድ፣ እውነት የሚመስል ነገር ግን እውነት ያልሆነ ነገር። እውነት ይመስላል እኮ ሲመለክ እውነት ይመስላል፣ ቃሉ ሲሰበክ እውነት ይመስላል ነው። ምንም ነገር ኢየሱስ የሌለበት ነገር። መጽሐፍ ቅዱስ ሲናገር በፍሬያቸው ታውቋቸዋላችሁ ይላል። እኔ አንድ ሰው ሰብኮኝ ፍሬውን ካላየውበት፣ አንድ ሰው ዘምሮልኝ ፍሬውን ካላየውበት ምን ዋጋ አለው? ምን ዋጋ አለው? ዋጋ የለውም። እዚህ እግዚአብሔር ፍሬን የሚያገኝብን ያድርገን። እግዚአብሔር ይርዳን። እግዚአብሔር ያግዘን። እኔንም እናንተንም እግዚአብሔር ይርዳችሁ። ዘመናችሁ ሁሉ የተባረከ የተወደሰ የተቀደሰ ይሁን። ደህና ሁኑልኝ። ያውላችሁ ከእናንተ ጋር እያወራው ቤቴ ደረስኩኝ። ጌታ ስሙ ይባረክ። ክብር ለነገስታት ንጉስ፣ ክብር ለጌቶቹ ጌታ ይሁንለት። ወዳችኋለሁ፣ አከብራችኋለሁ። ዘመናችሁ ይባረክ። ደህና ሁኑልኝ። ሼር አድርጉት ይሄንን፣ እኔም ሼር አድርጋለሁ። ኦፍ ኮርስ ይሄንን ምክር ሼር አድርጉት። እሺ፣ ወዳችኋለሁ። ደህና ሁኑልኝ። ለበረከቱ ነው። ጸልይላችኋለሁ። ገባለሁ አንድ ቀን በፌስቡክ ጌታ ይረዳኛል። እሺ።